ቪዲዮዎችን እያየሁ አዝናለሁ። ያመኛል፣ በእውነቱ በጣም ያመኛል። ለዚህ ነው በተቻለኝ አቅም ሁሉ የተሻለ ማህበረሰብ ለመፍጠር ድምፄን ከፍ አድርጌ በመናገር ለማገዝ የሚሞክረው እያለ ቀጠለ። እኔ ምንም ነገር መለወጥ አይቻለኝ ይሆናል፣ ግን እሞክራለሁ። ይህ ለልጆቼ፣ ለቤተሰቦቼ፣ ለናንተ፣ ለሁላችሁም፣ ለሁላችንም፣ ለናንተም ቤተሰቦች ጭምር ነው እያለ ጋዜጠኞቹ ራሳቸው ለሰዎች መሞት ግድ እንዲላቸው ተማጸነ። እየተናገረ የነበረው በጋዛ ስለሚሞቱ ፍልስጤሞች፣ በአሜሪካ ስለሚታደኑ ስደተኞች፣ በሱዳን ስለሚያልቁ ንጹሐን ነበር። እሱ ይህንን መግለጫ ከመስጠቱ ቀደም ብሎ በነበረው እሁድ ሲቲ ከቶተንሃም ጋር ተጫውቶ 2-2 ተለያይቶ ነበር። የዚያን ሰሞን ትኩስ መነጋገሪያም ዳኛው ለቶተንሃም አዳልተዋል ያስባላቸው ውሳኔ ነበር። ጋዜጠኞቹ ጓርዲዮላን ከጨዋታው በኋላ የዳኛውን አድሎ በቪዲዮ አየኸው ወይ ብለው ጠየቁት። እሱም ዓለም በቀጥታ ያየውን ያንን እግር ኳሳዊ ቪዲዮና ዓለም እያየው ምንም እርምጃ የሚወስድበትን የጦርነትና የግጭት ቪዲዮ እያነጻጸረ አብራራ። በሰው ልጅ ታሪክ ውስጥ አሁን ባለንበት ደረጃ መረጃ እንዲቀርቦንና በዓይናችን ፊት በግልጽ ተመልክተነው አናውቅም። በፍልስጤም እየተካሄደ ያለው ጄኖሳይድ፣ በዩክሬን የሆነው፣ በሩሲያ የሆነው፣ በመላው ዓለም በሱዳንና በሁሉም ቦታ በዓይናችን ፊት እየሆነ ያለው ነገር ሁሉ አሰቃቂ ነው። ይህንን ማየት ካልፈለግን ይህ እንደ ሰው ልጅ የራሳችን ችግር ነው እያለ ተናገረ። ፔፕ ቁጣው ሁሉ በ90ኛው ደቂቃ የማሸነፊያ ጎል እንደተሳተበት አሰልጣኝ ይመስል ነበር። ቀጠልና የፕሬዚዳንት ትራምፕ ጸረ ስደተኛ ፖሊሲ የቀጠፋቸውን አሜሪካውያን ሬኒ ጉድና አሌክስ ፕሪቲ ግድያ አነሳ። በበኩል ያለ ስለ ፍትህ መናገር አለባችሁ። አንድን ሰው ሳር ላይ አስተኝቶ በ10 ጥይት መግደል እንዴት ተደርጎ ነው ምክንያታዊ የሚሆነው? እኔ እነዚህን ቪዲዮዎች ባየው ቁጥር እያመመኝ ነው። ስለምን እንገዳደላለን? ንገሩኝ እስኪ እያለ ሲናገር የእግር ኳስ ታክቲሽያን ሳይሆን የሰብአዊ መብት ተሟጋች ይመስል ነበር። But still right now we kill each other for what? For what? So when I see the images, I'm sorry, it hurts. It hurts to me. ፔፕ በፖለቲካ መድረኮች ላይ ሲገኝ የእግር ኳስ ስራውንም ትቶት ጭምር ነው። ከወራት በፊት እንዲህ ሆነ። ክለቡ ሲቲ ከቶተንሃም ጋር ለመጫወት ወደ ለንደን ይበራል። ማናጀሩ ፔፕ ግን በቅድመ ዝግጅትም ሆነ በቅድመ መግለጫው ላይ ሳይገኝ ቀረ። የት ገባ ሲባል ካታላን ግዛት ውስጥ በባርሴሎና ከተማ አክት ኤክስ ፓላስታይን የተባለው የበጎ አድራጎት ድርጅት ባዘጋጀው ዝግጅት ላይ ንግግር ሲያደርግ ታየ። በዚያ ስሜት ቀስቃሽ ንግግር ባስደመጠበት መድረክም ላይ እንደ ያሲር አራፋት ባህላዊውን የመካከለኛው ምስራቅ የአንገት ልብስ ጠምጥሞ እኔ ገለልተኛ አይደለሁም፣ እኔ ፍልስጤማዊ ነኝ፣ ሰላም አሊኩም እያለ ሲጮህ ተሰማ። ከዚያ በፊትም በአንድ የክብር ዶክትሬት ሊሰጠው በጠራው ዩኒቨርሲቲ ውስጥ ቆሞ የፍልስጤሞችን ሞት ዝም ያለ ዓለም ለሰው ልጅ ግድ የማይለው ነው ሲል አበክሮ ወቅሷል። በዚህ አስተያየቱም የታላቁ ማንቸስተርና አካባቢው የአይሁድ ተወካዮች ምክር ቤት ጠንካራ ትችት አስከትሎበት ነበር። ምክር ቤቱ ለሲቲ ሊቀመንበር ካልደን አልሙባረክ በጻፈው ደብዳቤ ላይ የጓርዲዮላ ድርጊት ክለቡን የሚደግፉትን ጨምሮ በማንቸስተር የሚኖሩ ብሪታንያውያን አይሁዶችን ሕይወታቸው አደጋ ላይ እንዲወድቅ የሚያደርግ ነው በማለት ከሰሰው። ከእነሱ ጋር እሰጥ አገባ ውስጥ ያልተገኘው ፔፕ ዝናውንና ተደማጭነቱን ከገዳዮች ወገን ሳይሆን ከሟቾች ወገን እንዲውል አደረገውና ተሟገተ። በዚያ ጋዜጣዊ መግለጫም ላይ ስለ ጋዛም ሆነ ዩክሬን፣ ስለ ሱዳንም ሆነ አሜሪካ እንድትናገር የገፋፋ ምንድን ነው ብሎ ለጠየቀው ጋዜጠኛ አንተ ቪዲዮዎችን ስታይ አልተረበሽክም? ይህንን ሟቾቹ በገዳዮቹም ላይ የፈጸሙት ቢሆን ኖሮ ህመሚያው ነው። በሺህ የሚቆጠሩ ሰዎችን በጅምላ መግደል እኔን ያመኛል በማለት መልሷል። ፔፕ ለ10 ዓመት የመራው እግር ኳስ ቡድን ባለቤትነቱ ምስራቅ አፍሪካን የጦር አውድማ ያደረጉት የተባበሩት አረብ ኤምሬትስ ፕሬዚዳንት መሐመድ ዛይድ ቤተሰብ ነው። እነ ቢን ዛይድ ሀብትና ሰው አሰማርተው ስለሚያወድሟት ሱዳን ሲናገር ግን አላመነታም። በቀጣሪዎቹ የእንጀራ ገመድ ላይ ምርቅ እየነሰነሰ እንደሆነ የማያጣው ፔፕ እንዲህ ያለውን ነገር እየሰማሁ መኖር አልችልም ሲል ሱዳንን ድረሱላት አለ። በእንግሊዝ በነበረው የ10 ዓመት ቆይታ በበርካታ አጋጣሚዎች የኦፕን አርምስ አርማ ያለበትን ልብስ ለብሶ ይታይ ነበር። ይህ ቡድን እንደ አውሮፓውያን አቆጣጠር በ2015 ከጦርነት የሚሸሹ የሶሪያ ስደተኞችን ለመርዳት ለመጀመሪያ ጊዜ ወደ ግሪክ ሌስቦስ ደሴት የተጓዘ ቡድን ነው። ኦፕን አርምስ ይህንን እርምጃ የወሰደው የ2 ዓመቱ ሶሪያዊ ሕፃን አላን ኩርዲ አስከሬኑ በባህር ዳርቻ ላይ ተገኝቶ የሚታየው ምስል በዓለም ከተሰራጨ በኋላ ነው። ፔፕም ይህንን ከሚዲያ ከተመለከተ በኋላ የድርጅቱን ሰዎች አግኝቶ እገዛ ማድረጉንና ድምፅ ሆኖ መቀጠሉን ድርጅቱ ገልጿል። ይህ የእግር ኳስ ሊቅ፣ ይህ የሰብአዊ ፍጥሮች ድምፅ፣ ይህ አብሪ ኮከብ 20 ዋንጫዎችን ያገኘበትን 80 ተጫዋቾችን ያሰለጠነበትን ለ4 ተከታታይ ጊዜ ያልተቋረጠ የሊግ ሻምፒዮን በመሆን ባለ ሪከርድ የሆነበትን ለ10 ዓመታት ስሙን ከፍ አድርጎ ያገነነበትን የእግር ኳስ መድረክ ገደቡን ላላስቀመጠለት ጊዜ ያህል ሊለየው ወስኗል። ከኳስ ሜዳ ወደ ፓርላማ የሚወስድ መንፈስ ያለው የሚመስለው ይህ ሰው ፖለቲካዊ መልኩም ሰብአዊነትን ያዛመደ ነውና
ቀጣዩ መደረሻው ከእግር ኳስ ወዲያ ሊሆን ይችላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።